ዛሬ እስቲ የቡና ቁርስ የሚሆን ነገር እንሰራለን አብረን። እንደምታዩት የበሰለ ሙዝ አለኝ ከምጥለው ብዬ ጥቅም ላይ ላውለው ነው እና እንደምታዩት 3 ሙዝ አለኝ። እናንተ 2ም 4ም ሙዝ መጠቀም ትችላላችሁ። እንደምትሰሩት መጠን ይወሰናል። እንደምታዩት ሙዙ በጣም የበሰለ ነው። ያ የሚጠቅመው በቀላሉ ማሽ ለማድረግ ወይም ለመፍጨት ይረዳናል። እንደምትሰሙት ቡናዬን በጎን እየቆላሁኝ ነው። ከዛ በድንች መፍጫ ወይም በሹካ መፍጨት እንችላለን። 4 እንቁላል እንጨምርበታለን። በጣም ቀላልና ሲምፕል ነው። እና ደግሞ 1 ሲኒ ዘይት፣ ከዛ ስኳር እንደፈለጋችሁ። የማይፈልግ ሰው ባይጨምርበትም ችግር የለውም። በኋላ ላይ ማጣፈጫ ምናምን ሲረፍ አድርገን ለመጠቀም ከፈለግን ስኳር ባናረግበት ችግር የለም። እዚህ ጋር የምታዩት ኩባያ ግማሽ ኩባያ ነው። ለዛ ነው 4 ያደረኩት። ያ ማለት 2 ኩባያ ነው የምናረገው። 1 ማንኪያ ቤኪንግ ፓውደር እና ግማሽ ማንኪያ ጨው። ይሄን ብቻ ነው የተጠቀምኩት። ሚክስ እናደርጋለን። ፍሌቨሩ ትንሽ ምንም ነገር ስለሌለው ሎሚ፣ ግማሽ ሎሚ ውሃውን አረጋለሁ። ከዛ ደግሞ ትንሽ ፈቅፍቄ ጨምርበታለሁ። ስንበላው ቃናው ደስ እንዲለን የእንቁላሉን ቃና እንትን እንዲልልን። ከዛ እንደምታዩት ሚክስ አረኩት። ከዛ የመጋገሪያ ትሪያችን ላይ እናረጋለን። ስቶቫችን ላይ ቤኪንግ ላይ አርገን ስቶቫችንን በ180 እናበስለዋለን። እውነት ለመናገር ደቂቃውን አላውቅም፣ በጣም በፍጥነት ነው የበሰለው እና ለቡና ቁርሳችን ደረሰልን ማለት ነው። እና አንዳንድ ፍሩቶች ወይም ባናና ካላችሁ ቤት ላይ አትጣሉት፣ ወይ ለጸጉራችን መጠቀም እንችላለን። በዚህ በምታዩት መልኩ በስሎ ወጥቷል። እዚህ ጋር የፈለጋችሁትን ነገር የኬክ ሲረፕ ካላችሁ ማድረግ ትችላላችሁ፣ ሶፍት እንዲሆንላችሁ። እኔ ፓውደሩን ሹገር ነው የተጠቀምኩት፣ ለማየትም ስለሚያምር ስኳርም ስላላበዛውበት። ይሄን ይመስላል። በቀጣይ ጊዜ እስከምንገናኝ ቻው።